ቦታው ጠቧቸዋል። ይሄ ሁሉ በሰንበት ሲቀጣ በሌላው ኃጢአትማ እንዴት ሊሆን ነው? በሰንበት ይሄ ሁሉ ሲቀጣማ ምን የሚጸድቅ ሰው ይገኛል? ለመሆኑ ሰንበትን የሚያከብራል? አልወደም ያፍታል እንዲህ ዞር አለ። ለመሆኑ ሰንበትን የሚያከብራል? ሰንበትን አክብሮ ይድናል? ለመሆኑ እንደውም ቦታ ይሰጣቸዋል። ጠቦታ እዚህ ወዲያ እንድዬ ምርር ብዬ እያዘንኩ እያለቀስኩ ተመለስን። ይበቃናል እንግዲህ አየነው አይደል? ይበቃናል። ከዛ በኋላ እንግዲህ ሰንበት እንዴት ብላ እንደተከበረች እንዴት ብላ እንደምትከበር ሊነግረኝ ስለፈለገ ዓርብ 9 ሰዓት ሆኗል አለ። ወደ ጨለማው ገብተናል ተመልሰን። ዓርብ 9 ሰዓት ሆኗል ሲል እንግዲህ እኔ ብቻ ነኝ የምከተለው። ለካ ወዛደሮች የሥራ ምድብ ያላቸው በየሳምንቱ ዓርብ 9 ሰዓት እየሄዱ ሆሆ መርዝ የሚጨምሩ ሰዎች አሉ። እንደ ሀገራችን ኮበሌዎች ሰው በሰው ምሳሌ ነው የሚታየው። እነዛ ዛሬውን ሲመለከቱት በሲኦልም ሆነ በገነትም ሆነ ሲመለከቱት ልክ ሰው ነው። ኋላ ነው እንግዲህ እንደ መጥናችን ነው የምንታይ። ዛሬ ኋላ ነው ምጣት ኋላ እኩል የምንሆን እንጂ ዛሬ እንደዚሁ ሰው ሆኖ ነው የሚታየው። እና ከዛም በኋላ እንደ ኮባብሎች ይመስላሉ። መጥቶ በፊት የጨለመው ውስጥ ጥጥጥጥ ልብና ሆን መርስጭት አላቸው። ዓርብ 9 ሰዓት ሆኗል አላቸው። ልብ ብላችሁ ስሙ። በመጣፉም ስንሰማው ዓርብ 9 ሰዓት ነው መርዝ የሚጨመርበት። 9 ሰዓት በተይ ውሃ የምትቀዱት ውሃ የሰንበት ውሃ ነው፣ መርዝ ያገኘዋል፣ ተጠንቀቁ እያሉ የሚያስተምሩ አባቶች ያስተምሩን ነበረ። እና በትክክል በግልጽ ተዛጀ ስመለከተው እነዚህ አምላክ ሄዱ። ወደ እነሱ ሲሄዱ ቅዱስ ሚካኤል ደግሞ እነዚያ ሲላኩ እንግዲህ ያው የሥራ ማስታወቂያ ነውና የሚነፋው ነገር አለው። በሲኦል ተራራ ይዘልቅና ዓርብ 9 ሰዓት ላይ የርፈታችሁ ሰዓት ደርሷል ውጡ ይልና የሚነፋው ነገር አለ፣ ይነፋል። ያን የሰማ ጊዜ እኛ አሁን ደወል ተደውሎ እንደምንወጣው በየ አቅጣጫው በመከረው ሁሉ ያለ ጥቅሎ ነው የሚወጣ። ዓርብ 9 አንስቶ እስከ ቅዳሜ እኩሌታ ቀን ድረስ መውጣቱ ብቻ ያሳድፋል ይወጣል። በዓሉ የሚያልፍ ዓርብ 9 ሰዓት ይገባል። ሰኞ ለሰኞ እኩል ሌሊት መንፈቀ ሌሊት ነው የሚያልፍ። እንግዲህ የሰንበት በዓል ከባድ ነው። ለምን? የጌታ የራሱ ሀብትና ንብረት ስለሆነ ያከበራትም እሱ እንደዚህ አድርጎ ነው። እና ስለዚህ እስከ ሰኞ ዶሮ ጩኸት ድረስ እርፈታላችሁ። ወጣ እና ቦታ አለው፣ መስፈሪያ ቦታ አለው። ማንን ነው የሚመለከት? የገነትንን አትክልት የገነትንን ጥልቅ ያላቸውን አንዳንዶች በሰገነቱ በብርሃኑ ይወጡ የሚታዩትን ሙሽሮች አታክልቱን የከተማውን ጥዳት ነው እየተመለከተ የሚውሉትን ሁለት ቀን እና የሲኦል በር ስለ ሰንበት ክብር ዓርብ 9 ሰዓት በሙሉ ይከፈታል። ያለው በመሳሰለው ገደል ዋሻ ውስጥ ያለው ሁሉ ምዝር ብሎ ይወጣል። የሲኦል በር እስከ ሰኞ ዶሮ ጩኸት ድረስ ስለ ሰንበት ክብር ክፍት ናቸው። በጣም በእውነት እዚህ ላይማ እንደው እንዴት ያለ እምነት አለ አያ እንደው እኛ ክርስቲያኖቹ ስንት የሚደረግልን ነው ያላመንበት። እንደው እሱ ተረግሞ መቀመጥ ገባው እንዴት ያለ እምነት አለው ለፈጣሪ። በቃ እውነቷን ቀን ክፍት ናት ሁልጊዜ በየሳምንቱ አይቋረጥም።